ብሩኬ መጣላት ምሳሌ ደስ አላት። ትምህርትም ልትጀምር ነው። ዝና ከእስር ተፈትቷል። ብሩኬም ከተደበቀበት ቦታ መጧለኝ። ዝና ደወለና ለማህሌት ይኸውልሽ ስሚ ማህሌት ያችው እህትሽ ኤፍራታ አለች ይላታለኝ። አዎ አለች። ከአንቺ ጋር ነች? አዎ ይኸውልሽ እንግዲያውስ እኔ ከመድረሴ በፊት እኔ ከእናንተ ከመምጣቴ በፊት የሬሳ ሳጥን ገዝታ ትጠብቀኝ። በቃ አለቀ። ማደር መዋል የለም። መከፈኛ አዘጋጅታችሁ ምናምና ጠብቁኝ ብሎ ነገራተኝ ለማሌት። ከዛ ማሌት ኧረ እባክህ ምን ነው ግን አንተ በሰላም ነው የተፈታኸው? ማለቴ አልፈታም ብለህ ነበረ እንዴት ዛሬ ተለቀቅ? ትለዋለች። አያገባሽም አንቺ ዝም በይ አላተኝ። ከዛ በኋላ እሺ ብላ ስልኩን እሱ ዘጋ። መከፈኛ ምናምን ምንድነው የሚባለው መጠቅለያ አዘጋጅ ተብለሻል። እንግዲህ ወደማይቀረው ዓለም ልትሄጂ ነዋ። ዝና መጥቶልሻል። ከዚህ ሁሉ ጣጣ ያስገባሽኝ እኮ አንቺ ነሽ። በቃ እኔ ሞትን አልፈራም ካሁን በኋላ ትላታለች ኤፍራታ። ኤፍራታ አንቺና ብሩክ ባትለያዩ ባልና ሚስት እንደሆናችሁ ብትቀጥሉ ኑሮ ይህ ሁሉ ውስብስብ ይህ ሁሉ ጣጣ አይመጣም ነበር። ስለዚህ ጠላቴም እኔም አንቺና አንቺ ብቻ ነሽ አለቻት። ኧረ እባክሽ እኔ ነኝ ጥላትሽ አንቺ ነሽ እንጂ መጀመሪያ ለምን እንትናን መድብል ለብር ብለሽ ለጥቅም ብለሽ ዝናን አሳልፈሽ ለመድብል ሰጠሽ። ይህ ሁሉ ስቃይ የመጣው እንግዲህ በማን ነው? በራስሽ ነው አለቻት። ከነ ካሌ ሞሲሳ እጅ መግባት ማለት አፍ መግባት ማለት በቃ እንደ በህይወት እንደሌለሽ ቆጠሩ። ስለዚህ እነ ዝናና ካሌ ሞሲሳ ማለት የዓለም ዱርዮች ወይጦች ኃይለኞች ናቸው። እና ስለዚህ እንግዲህ ከነሱ እጅ ከገባን መውጫ የለንም። አንቺ መድብልን ብለሽ መድብል ያድነኛል ብለሽ ይኸው አዳንሽ። አሁን በቃ ይኸውን እኮ በቃ ልትሰናበቻት ነችን ምድር እንተ ያለሽ እኔን ጨምረሽ ችግር ውስጥ ከተትሽኝ ትላታለች ማሌት። መድብል ያድንሽ እንደሆን እናያለን፣ ምሳሌም ካዳነችሽ እናያለን እያለች እኔ በቃ ሀገርም ለቅቄ እንዳልሄድ እንዴት እወጣለሁ? ምንስ አለኝ? ብር የለኝ እያለች ኤፍራታ ትጨናነቃለች። ከዛ ዝና ወደ ቤት ሄድና ቅድስት ጋር ቅድስት ቁጭ ብላ እባክን መድብል እቺ ልጅ በቃ ምንም ልታስተኛኝም ልታስቆመኝም ስራ ልታሰራኝም አልቻለችም። አባዬስ መቼ ነው የሚመጣው? አባዬስ ናፈቀኝ እኮ በቃ ግን ለምንድን ነው ቅድስት የማትደውይልኝ እና የማታገናኝ? እያለች እየጨቀጨቀች ነው ምሳሌ ብሩክ እያለች። ብሩክ ዝም ይመጣል አሁን እችን 3 ቀን 4 ቀን ውስጥ ይመጣል ብሎ ይላታለኝ። እውነት ግን ነው? እንዴት ልመንህ? እርግጠኛ ነህ? ይመጣል? አዎ ይመጣል ይመጣል፣ እመኚኝ ይመጣል፣ በትዕግስት እንጠብቅ እያለ ይላታለኝ። ሞገስ ደግሞ መጣ። ዝና በመለቀቁ እኔ በጣም አዝኛለሁ። ምክንያቱም በቃ እሱ ተለቀቀ ማለት ምንም ተስፋ የለንም። እያንዳንዳችን ይጨርሰናል። በቃ እያንዳንዳችን በተራ በተራ አንዴ እንኳን ባይችል በተራ በተራ ይጨርሰናል። ዝና መኪና ላይ ሆነና እንግዲህ ወጧለኝ ከስር መኪና ውስጥ ነው። ለካሌ ሞሲሳ ደወለለት። ከዛ ይኸውልህ ብሩኬ እንዳያመልጥ፣ ግን አመልጧል። ብሩኬ እንዳያመልጥ በህይወትም እንዳይወጣ መሞት አለበት። ከዛ በኋላ ካሌብ የት ነህ አለው። መጀመሪያ እኔ አዲስ አበባ አይደለሁም ክፍለ ሀገር ነኝ ብሎ አለው። መቼ ነው የምትመለስ? ከ4 ቀን በኋላ። እሺ ለማንኛውም ብሩክ በህይወት እንዲወጣ አንፈልግም፣ እዛው ድብን ማለት አለበት። እሺ ታዛዥ ነኝ አለ ካሌብም። ከዛ በኋላ እንደዛ ተባብለው ተለያዩ። በስልክ ነው የተነጋገሩት። ግን አንተ በጣም አዋርድህና ላለው ዝናን አውቃለሁ፣ እንዳዋረድኳቸው አውቃለሁ። እቺ ነፈዝ ኤፍራታ ነች እኮ ጉድ የሰራችኝ። ሙቷለኝ፣ ደክሟለኝ፣ ናንሳልኝ፣ ናውጣው፣ ናይዘው ሂድ እያለችኝ እኔን አታላ መርዙን ራሱ አልጠጣውም። ግን ፈርታው ነው እሱ ገልሻለሁ ስላላተኝ ፈርታ እኔን አስያዘችኝ። ይህን ያህል ቀን መቼም ተወቀጥኩኝ። ለዛውም በዛፋራ እጅ እያለ ማለት መድብልን እየተሳደበ ማለት ደግሞ 10 መቼም ፍቅር ይዟት አይደለ? ትቀጠቅጣለች። እዛ ዝና ደግሞ ይቺ ደግሞ ይቺ ማትረባ ማሀይም ደግሞ ምንድን ነው የምትቀጠቅጥብኝ? የምትደውለው እንጂ እኔ ብቻ የመሆን ፈልገው አለ። ስልኩን አነሳና አትደውይብኝ በቃ
ብቻዬን መሆን እፈልጋለሁ። ትንሽ እስኪ ልረፍ። ከእስር ቤት ገና መፈታቴ እኮ ነው። ማንንም አልፈልግም። ማንም ከአጠገቤ ድርሽ እንዳይል አንድ ሰው በቃ ብቻዬን መሆን ራሴን ማዳመጥ እፈልጋለሁ አላተኝ። ከዛ እላይ ፍራታ ዝና እኮ በቃ ካደኝ ተወኝ እኮ እባክሽን። አይ አንቺ ወንድ መቼም አይወጣልሽም። የብሩክ ግፍ ገና ብሩክ እንደዛ ገፍተሽ ገና ምን አይተሽ እሱ እንደገፋሹ ገና ፈጣሪም እኮ አንዳንዴ ያያል ትላለች ለሷ ማለት ነው። ቅድስቴና ምሳሌ ኩሽና ሆኖ ሽንኩርት እየላጠች ነበረ። ከዛ በኋላ ምሳሌ ተረት እንትን ትነግራታለች። ምንድነው ስለ ተረት ነገር ነው ስትነግራተኝ የብሩኬ በፊቱን ከወራት በፊት ትውስታዎች እንዴት እንደተያዘ ልጅህን ማሳከሚያ ብር እንሰጣለን፣ ማደንዘዣ እጽ ይዘህልን ውጣ ወደ ታይላንድ ምናምን ተብሎ የነበረውን ያን የበፊቱን ሪከርድ ሲያስደምጡት ነበረ በዛሬው ክፍል። እና ደግሞ ከቅድስት ጋር ለመጀመሪያ ጊዜ ሲተኙ ልጃገረድ እንደሆነች ሁለት ሚስት እንደነበረው አንቺ ሶስተኛ የሚስቴ ነሽ እያላት እያለ ከዛ በኋላ ደንግጣ እሷ አብረንተኛ ሲላተኝ እሷ ደግሞ አልተኛም ብላ ስትሽኮረመ ምናምን የሚያሳይ ከወራት በፊት የሚል የበፊቱን ትዝታዎች ሁሉ እያስደመጡ ነበረ። የዛሬው ክፍል ግን ዝም ብሎ ነው የበፊቱን ነበረ እያመጡ ሲያስደምጡን የነበረ። ሉላና ሞገስ እዛው አልጋቸው ላይ ዱቅ ብለው ስልኩ ጠራ። እንግዲህ የደወለችው ዳጣ ነበረች። የት ነህ እንዴት ነህ በሰላም ገባ ወይ እንዴት ነው? ፍርሃት እኮ እስካሁን አልለቀቀኝም። እንግዲህ ዝናም ተለቋለኝ ካሁን በኋላ መውጣት ወደዛም ወደዚህም ዘና ፈታ ማለት የለም። እንግዲህ ኩርኩድ ብሎ ቤት መቀመጥ ነው እና ራሳችሁን ጠብቁ እያለች ትላለች። እባክሽ ወሬ አታብዢ እንዴ አንቺ ራስሽ ስታጨበጭቢ አልነበረም እንዴ? ታስሮ እንኳን እንዴት አድርግሽ ነው ስትወቅጩኝ ነበረ? ኧረ እኔ ዝናን አልነካሁትም ብላ ትዋሻለች። ደግሞ ጫፉን አልነካሁት ምግብ የምሰጠው እኔ ሽንቴ መጣብኝ ከልብሴ ልለቀው ነው እያለ ሲል ሁሉ ራሱ እኔ አሳዝኖ ፈትቼው ሁሉ ነበረ። ስለዚህ እኔ ዝናን ምንም አላረኩትም እያለች ትላለች ማለት ነው። ፍርድ ቤት ትቀርቢያለች ተብላ ሞገስና ዳጣ በዋቆች መጀመሪያ ሲጀመርም እሱን ፈርተውት ነበረ እንደዛ። አሁንማ ጭራሽ ተፈታ ሲባል በቃ የሚገቡበት ጉድጓድ ጠፋቸው። እንግዲህ መድብልም መጨረሻው እያማረለት ነው። ምሳሌም ተለቃለች። ብሩኬም እንግዲህ ተገኝቷል። ጫፍ ጫፉ እየተነገረ ነው። መጨረሻ አካባቢ ላይ ስልክ ተደውሎለት ደነገጠ። ብድግ ነው ያለ ከመቀመጫው ብህ ነው ያለ። ብሩኬ ቅድስት ምን አልክ መድብል ብሩኬን አልክ እያለች እሷም ደንግጣ እሱም ደንግጦ እንግዲህ ቴክስት ይሁን ስልክ ተደውሎ መሰለኝ እና እንግዲህ በቃ ብሩኬ እንደሚመጣ ነው በሚቀጥለው ፓርት እርግጠኛ ነኝ። ብሩኬ ከቻሳ ይላለኝ እና ደስ ይላል ብሩኬ በመምጣቱ። እስኪ ወይኔ የመዳብ ቅመሞች ራሱ ኮመንታተሩ ብሩኬ ይምጣ አዎ ከኔ ጀምሮ ማለት ነው። ድምቀት ብሩኬ ድምቀት ነው። ተንዛዙ እንጂ በስማም ድብዳቦ ሁሌ መደባደብ፣ ሁሌ መታገት፣ ሁሌ መደባደብ፣ ሁሌ መታገት ምናምን እንደው ሰለቹን። ብሩኬ ይምጣና እስኪ እንደው ሌላ ነገር አዲስ ነገር እንኳን ቢፈጥሩ። አንድ ነጠላ ደላላ አለ ደግሞ እሷን እንትናን ምሳሌን እንደ ሰራተኛ አድርጎ ሊቀጥራት ዶሮ መበለት ትችያለሽ ወይ? ዳቦ መጋገር ትችያለሽ ወይ? ወጥ መስራት ትችያለሽ ወይ? ስንት አይነት አልጋ ማንጠፍ ትችያለሽ ወይ? ምንም የማይለው ነገር አለ ይቀባጥራል። እንግዲህ ምሳሌን ትልቅ ሰው አድርጓት ማለት ነው። እንግዲህ ምሳሌ ደላለው እኮ እኔን ሊቀጥረኝ እንደ ሰራተኛ አድርጎ ሊቀጥረኝ እያለች ለቅድስት ትነግራታለች። ኧረ እባክሽ አሁን አንቺ ምን ልትሰሪ ነው? ምን ልትሰሪለት ነው አንቺን የሚቀጥርሽ? ልጁ ዝም ብሎ ነው እባክሽን የሆነ ሸለበት ነገር ነው ትላለች ቅድስትዬ ለምሳሌ። ከዛ ምሳሌ ደግሞ እኔ የምልሽ ቅድስትዬ መቼ ነው የምንጫወት? መቼ ነው የምንወጣው ወደ ውጭ? አሁን እኮ በቃ ዝናም ተፈትቷል። መሄድ አንችልም፣ መውጣት አንችልም። በጣም አጣብቂኝ ውስጥ ነው ያለነው ትላታለች። ማህሌት ጉድሽ ፈላ። እንግዲህ ከዚህ ሁሉ ነገር ብታመልጭ ይሻለሽ ነበር። ዝናም ተፈትቷል። እንግዲህ ብሩኬም ተለቋል። ምሳሌም ተፈታለች። በመሀል ላይ ወለለልን ብትይው ራስሽ ነሽ። እንግዲህ ማህሌት ቻዩ ሁሉንም ወይ ከብሩኬ አልሆንሽ ወይ ከእንትና ከነዛ ካሌብ ሞሲሳ አልሆንሽ። እነሱም አፋፋ ይሰድቡሻል።
ዝናም ይሰድብሻል። አሁን ራሱ ተፈትቶ ስልክ ሲደውልልሽ ባክሽ ባክሽ ወደዛ ወደዛ ምን ትመስላለች? ወደዛ ዝጊ ዝጊ ስልክሽ። እኔ ከአንቺ ጋር መዞርም መቀመጥም መገናኘትም አልፈልግም። እኔ ብቻዬን መሆን ነው የምፈልገው ማለት ከሁን በኋላ ስልኬ ላይ እንዳትደውይ ነግርሻለሁ። እሷን እህትሽን የሬሳ ሳጥን ገዝታ መከፈኛ ገዝታ ምናምን ታዘጋጅ። በቃ አለቀ። እች 2 ቀን ልዝናናና ከዛ በኋላ ራሴን ላዳምጥ ዘና ልበልና ከዛ በኋላ በቃ ትሸኛለች ማለት ነው። በህይወት አትኖራትም። እኔንማ እንደዛ ጉድ ሰርታኝ እሷ በህይወት አትኖርም እያለ እየፎከረ ይገኛል። እንግዲህ ዝና